ልናስተካክል ነው የመጣነው። በቃ ዝም በል በቃ ቻት። እሺ ይቅር ይሄን እውነቱን ለመናገር አይደለም አሁን ለመቻል ነው ያለውን እውነት እስክታውቂ ድረስ ውሰጅ ጠቅልል አድርግሽ እስከነ ሁሉ ነገር እስኪ በደንብ አንቺ ምን አገባሽ? አይመለከትሽም። አንቺ እኔን ትዳር አንቺ ልታስተካክልኝ አትችይም። ገባሽ? በእኔ ምክንያት አይደለ ትዳር የተበተነ ሰላም እንዴት ናችሁ ፋሚሊኛ? በጣም ደህና ነን። ያው እንግዲህ ዛሬም ከሄለን ጋር መጥቻለሁኝ። ያው ያሉትን ችግሮች ለመፍታት እንግዲህ ባለጉዳያ ስለሆነች አንዳንዴ ነገሮች ከኔ ከሚሰሙት ባለጉዳዩ ባለበት እሷ ባለችበት ቢነገር ብዬ ስለማስብ ነው ይዣት የምመጣው። እሷን በሌላ መልኩ እየታየብኝ ነው እሷን ከሷ ከኔ ጋር በመሆኗ። እንግዲህ ሰሞኑን እያያችሁ ነው የተደረገብንን ነገር። ወንድሟን ብዙ የሚረጋጋ አይነት ነገር አይደለም። በከባዱ እንግዲህ እየደበደበን ያለው እየቀጠረ እየደበደበን ነው። እሷም እንግዲህ እየተመታች ነው። ለኔ ብላ እኔን ሁላ ነገር እየሆነች ያለችው እኛ ያው እንግዲህ ግልጽ አድርገናል። ዞሮ ምንድነው ይኸውላ ነገር ተፈጥሮብን አሁንም እኛ ነገሩን በደንብ እንዲያውቁት ነው የምንፈልገው። ወንድሟም እንዲያውቅ በተለይ ደግሞ ቤቲ እንድታውቅ እና ነገሩ በሰላም እንዲቋጭ ነው ፍላጎታችን። እንግዲህ ተደብድበን እንኳን እኛ የምናስበው በዚህ ደረጃ ነውና እኔና እሷ ለመለያየት ብዙ ምክንያቶች አሉ። እኔ በወንድሟ እንደዛ መሰደቤ፣ እንደዛ መናቂ፣ መደብደቤ ለኔ በጣም በቂ ነበር ለመለያየት። ግን ያንን የምፈልግ ሰው አይደለሁም። ለዛ ነው አሁንም ተረጋግቼ ይሄንን ቪዲዮ ለመስራት ያሰብኩትኝና እንግዲህ ሄለንም አለች። ዛሬ በተቻለን አቅም ቤት ሄደን ለቤቲ ነገሮችን ለማስረዳት እንሞክራለን። እንግዲህ ወንድሟም ካለ ለሱ ለማስረዳት እንሞክራለን። ግን የሚረዳን አይመስለኝም። እኔ ባይኖር እመርጣለሁ ቤት ውስጥ ለመናገር እንደው አጋጣሚዎች ተገጣጥሞልን ባላገኘው ባይኖር ጥሩ ነው። ተረጋግተን ትንሽ እንኳን ለማውራት እንደዛ ቢሆን ብዬ እመርጣለሁኝ። ግን ካለ ምንም ማድረግ አንችልም። እኛ ግን ሐሳባችን በቃ ነገሮችን በቃ የመጣ ይምጣ ዛሬ እኛን አድምጠውን እውነቱን ከኛ ሰምተው ቢቀበሉትም ባይቀበሉትም እውነቱን ለመናገር ነው እድሉን እየሰጡን ስላልሆነና ስለዚህ ዛሬ ወደ ቤት ይዣት እሄዳለሁኝ። ያለውን ነገር ግልጽ አድርገን እናወራለን። እየተደበደብንም እኛ መልካም ነገር ነው የምናስበው። ምክንያቱም ነገ ወደ ትዳሬ መመለስ እፈልጋለሁ። ልጆቼ ከጎናቸው ማሳደግ እፈልጋለሁኝና አሁን ላይ ትንሽ ጥሩ ላይ አይደለሁም። በቃ ማለት አዝኛለሁ። እውነት በቤቴም አዝኛለሁ። እንደዛ ለወንድሟ ያን ያህል ፍቃድ መስጠቷ ምንም ማድረግ አልችልም። ግን ዞሮ ነገሮች በይቅርታ ቢቋጩ መልካም ነው ብዬ አስባለሁኝ። እቺ ትንሽ ነገር አድጋ እንደዚህ ቤቱን መስቀልቀል ታደርጋለች ብዬ አላሰብኩም። እዚህ ደረጃ ይደርሳልን ብዬ አልነበረም። በቃ ነገሮች ግን እንደዚህ ሆነዋልና ይሄንን ነገር ለማስተካከል ዛሬ እንግዲህ እኔ ለመጨረሻ ጊዜ ልበለው እንሞክራለን። አንቺም በተቻለሽ አቅም ተረጋግተሽ፣ ምክንያቱም ልትናደድ ትችላለች አይታወቅምና ተረጋግተሽ ልታወሪያት ሞክሪ። ምክንያቱም ባለቤቴ ነች። በተረጋጋ መንፈስ ለማውራት ሞክሪና ለናድዳት የሚችል ነገሮችን ባታረጊ ደስ ይለኛልና። ስለዚህ ችግር የለውም። ያው እንግዲህ ቤተሰቦች ያው አሁን የመጣንበት ዓላማ ያው ያለውን ነገር ለማስተካከል ነው። በጣም ሞክረናል። እንግዲህ ማለት እኔ ትዳሯን ማለት አትፈልግም ወይ ብዬ እስከማስብ ድረስ ማለት ነው። የሰው ልጅ ማዳመጥ አለበት። እንደዚህ አይደለም ብለን ለማስረዳት ስንሞክር በቃ በጣም ከኛ በጣም ተቃራኒ ናቸው። እኔም እንግዲህ ክብሬንም ምንንም አላልኩም፣ እየተሰደብኩም እየተመታሁም አይታችኋል። እንግዲህ በጣም ተደብድበናል። በጥፊም ተመትቻለሁ። በዛ ላይ ደግሞ የምሰደበው ስድብ አለ። ግን ያን ሁሉ ችግር የለውም ያው አቤላን በማየት ማለት ነው።
እና ያው እስኪ ያለውን ነገር ለማስረዳት እኔ መሞከራለሁ። ያው ተረጋግቼ ትዳራቸውን እንደገና ለማስቀጠል ያው ልጆች አሉ እነሱን እስኪ ለማስታረቅ ያለውን ነገር ለማስተካከል ሞክራለን። እንግዲህ ፋሚሊ እንደነገረቻችሁ ነው። እሷም ለኔ ብላ ብዙ በማይመለከታት ነገር ብዙ ተቆርታለች፣ ተሰድባለች፣ ተመታለች እና ይህንን ነገሮች እንግዲህ ለአንዴና ለመጨረሻ ጊዜ ለመቋጨት እኛ ጥረት እናደርጋለን። እናንተም ከኛ ጎን ሁኑልን እባካችሁ፣ ይቅርታ እንድታደርግልን እናንተም ከጎናችን ሁኑ። ስለዚህ አሁን ወደ እሷ ጋር ነው የምንሄደው። አብረን እንሂድ፣ አብራችሁን ቤተሰቦቻችን። እንዴት አላችሁ? ባንቺ ሰላም የት ያለችው አለች ተራራይ እስኪ ደግሞ ጭራሽ ብለህ ሰዓት ነው እንዴ ንሽ እስኪ ተቀመጪና ማረሻል ሹጋር እንግዲህ ለኛ ቁጭ ብለሽ ተረጋግተን ቆይ ምንድን ነው አልሞተላም አይደለም ተረጋግተሽ ምንድን ነው የምንረጋጋው? ለምንድን ነው የምንረጋጋ? አንተ ልጅ በቃ ካለ እሷ እኔን ማውራት አትችልም። እኔ ምን ልሁን? እኔ እኮ ላውራሽ አንቺንም አልቻልኩም። ወንድምሽ በማል እየገባ እየበጠበጠን ነው። ምንም አልበጠበጠም። አንተ ነህ እየበጠበጠ ያለው ነገር እናስተካክል። በቃ እሷን ይዣት የምመጣው እኮ በትዳራችሁ መሀል እየገቡ ነው። በቃ ለኛ እድል ስጡንና ትዳራችሁ እኔ አንተን በጭራሽ ማናገር አልፈልግም። እውነቱን ማውቃት ፈልጊ አልፈልግም። እኛ ጋር ያለው ትዳራችሁ አትፈልጊውም ወይ? አልፈልግም። ትዳሩን አትፈልጊውም? አልፈልግም። ምን አገባሽ? ያለውን ነገር እናውራሽ። ትንሽ በቃ ትንሽ አዳምጪ። በቃ አንቺ ጋር ነው አንቺን ነው ማየት ማልፈልገው። በቃ እሺ፣ በምን መንገድ አንቺ እኔን ትዳር አንቺ ልታስተካክልኝ አትችይም። ገባሽ? በእኔ ምክንያት አይደለ ትዳር እሺ፣ በምን መንገድ ይስተካከል? አሁን ብለህ ለምንድን ነው ግን አንተ ህይወት የምትበጠብጠው? እሺ፣ ያ ሁሉ ነገር አለፈ። ያ ሁሉ የመደብደብ ያ ሁሉ ከወንድሜ ጋር ይመጣላት ሁሉም ነገር የደረሰው እኮ ባንተ ምክንያት ነው። እንደውም እኔ ነኝ በጣም ደግሞ ደብድብኝ ቤት የመጣሽ በጣም ታግሰሽ ዝም ብዬሻለሁ። በጎረምሶችሽ ማን ያለሽ እኔ ጋር በጣም ታግሽሻለሁ። አንቺን እንደውም አንቺንማ ከደበደበሽ ይሄ ስራ እውነት ነው ማለት ነው። እና በደበደበልሽ አልረጋጋም። ትዳሩን አትፈልጊም እኮ ነው የመጣሽ። ትዳሩን አትፈልጊም ወጪ አይ ቆይ ቤት ትዳሩን አትፈልጊም ነው ምንድነው? በቤትህና አስደብድበኛ አይደለም ቤተልሔም ቆይ ተረጋጊ። ቆይ ተረጋግተን ያለውን ነገር ላወራሽ ነው። አልፈልግም እንዴ አይገባሽም። ደህነት ነሽ። በቃ እኔ አንቺን ማውራት አንቺን ማየት ነው አትታገሽኝ። በቃ ነግሬሻለሁ። ተረጋግተሽ ስሚኝ ቤቲ። ይኸውልሽ እኔ እሷን ይዣት የመጣሁት ነገሮቹን ከኔም ከእሷም አፍ እንድትሰሚ ነው። እኔ በዋሽሽ እንኳን እሷ አለችው ፊት ለፊት። እየሰደብኩሽ አይደለም። ትንሽ እኛን አዳምጪን። እኛ ጋር ያለውን እውነት ለመስራት ትንሽ ሞክሪ። ቤቴ ድረስ መጥተሽ ስትንጣጭ አታፍሪ? በስነ ስርዓት አዳምጪኝ። ታዲያ አይመለከት አልፈልግሽም። ጭራሽ ደግሞ ቤቴ እንድትመጪ አንቺን አልፈልግም። በቤቴ ተደብድቤያለሁ እንዴ? አይ ማን ነው ነኝ ያልሽው? መጣሽ ነው እሰይ ለምን አትሰሚኝም? እኔ በቤቴ ተደብድቤያለሁ ነው። በቃ እኔ ነኝ ያለው። ወይስ አንዴ ሄለን አንድ ጊዜ አንዴ እኔ ላውራት። አንዴ ተረጋጊ። አንቺን እንዴ ነገሮችን እያስተካከልን በቤቴ እኔ ተደብድቤያለሁ እንዴ? ተደብድቤ እሱን ይኸውልህ እንዴ እኔ እንዳስተደበደብኩኝ ስማኝ። አሁን አንተ ማለት ነው ስላስደበደበ እሱን ወክዬ ይቅርታ ጠይቃለሁ። እኔ የማውቀው ነገር የለም። አይ ትዳርሽ ማለት ሆነ ወተናበይ አይሻልም? ሄለን ቆይ አንዴ ልናስተካክል ወይ ውጪ ወይ ስነ ስርዓት ሄለን አልፈልግም። አንቺም ተረጋግተሽ ቆይ አንቺም ተረጋግተሽ እየሰማው ነው እናት ስለሚፈልግ ሰው አንቺ ደግሞ ለኔ ብለሽ እንደመጣሽ በቃ ተረጋግተሽ ገባኝ እኮ ላንተ ብዬሽ ነው። ነገሮች አሁን እየፈረሱ እንዲሄዱ እንዳታደርጊ። ማን ከፈያለሽ? ለሱ ብለሽ ከሆነ አትምጪ። አንቺን ነው ማልፈልግ። እኔ ደግሞ ከዚህ ትዳር ውስጥ አንቺን ነው ማልፈልግ። ነገሮችን እኮ ተረጋግታችሁ ብትሰሙ አልሰማም። አልሰማሽም። በቃ አሁንም ቀለበቱንም ሰጠሁት ሻንጣውንም ሰጥተን ላስረዳሽ ምልሽ እኮ ምንም አታስረዳኝ። በቃ መለያየት ለመናገር ነው። አዎ አልፈልገውም። ኧረ ተረጋግተ። ትዳሩን አትፈልጊውም? ሄለን እንደዚህ ነው እንዲያወርተን የመጣነው።
እንዴ ቤት ተረጋጋ እንዴት እንደምታናግረኝ እኮ ቤት መጥተሽ ደብድብኝ ነው እንደዛ ነው ለማስተካከል ነው የመጣሁት አንቺ ለማስተካከል አይደለም ለማፍረስ ነው የመጣሽው ረጋ ብለሽ አውሪያት በቃ እሷን በተረጋጋ መንፈስ ታውራሽ ከዚህ በላይ እንዴት ቢተረጋግች ይላል እኮ በቃ አሁን እኮ እሷም ነው በጣም ብዙ ነገር የቻልኩት እኮ ምንም በማለት ስትወር ራሳታ በጣም ዋጋ ይከፍላል አቃለሁኝ ግን በቃ ለኔ ብለሽ ይሄን እስካረግሽ ድረስ በቃ ነገሮችን ረጋ ብለሽ ለማስረዳት ሞክሪ በቃ አሁን እሷ በቃ እኔ እንደበደልኳ ስለምታውቅ ቢያንስ እሷ ተረጋግታ መስማት ስለማትችል አንቺ ተረጋግተሽ መናገር መቻል ነገሮች እኮ እንደ አይመለከተኝም እኔ እሷን ነው የማልፈልግ በቃ ከሷ እኔ አላመጣትም ከፈለግሽ ችግር የለም ነገር ግን የምታዳምጪኝ ከሆነ ቆይ አንድ ጊዜ ያለውን እውነት እስክታውቂ ድረስ አልፈልግም ውሰጁ ጠቅልል አድርግሽ እስከነ ሁሉ ነገሩ ሰጥተሻለሁ ነገር እስኪ በደንብ ይስተናገር አንቺ ምን አገባሽ እየተናገርኩ እኮ ነው አንቺ ነሽ እንጂ የምትናገሪውን አስተካከይ ተዳርኩኝ ባትፈልጊው ኖሮ እንደዚህ አትሆኝም በቃ ትራሽ ፈልጊዋለሽ አልፈልግም ልትስጪኝ አልሰጥም በቃ አሁን ደበድብሽ ነው ምን ታመጣለሽ ልታስመታኝ ነው ቆይ ተረጋግታችሁ ለምን ይሆንሽ ነው አንቺ ራስሽ በቃ እኔ አልፈልግም ቤት ውጭ ደብድብ እናንተን የምትወዱት እንዴ ቤት ውጭ ተረጋግታችሁ አውሩ ቆይ አንዴ ለምን አትረጋጊም ቤት እኔ ከዚህ ትዳር ያውልሽ ትዳሬ እንዲፈርስ የምታደርጊው አንቺ ነሽ አንቺ እንገናኝ ነው አንቺ እኔን አታስረጅ አንድ ጊዜ ምንድነው የምታደርጊው ልናስተካክል ነው የመጣ ነው በቃ ዝም በቃ ቻት አሁን ደግሞ እሺ ይቅር ይሄን እውነቱን ለመናገር አይደለም አሁን ቢለመቻል ነው አይደለም አላማኮ ለማስታረቅ አይደለም በቃ አላማሽ እኮ ለማስታረቅ እንደሆነ ስለማውቃለሁ አሁንም ታዩ በቃ ይቅርታል ማን ቻለሽ ማን ያለሽ ካልመጣሽ ሻይና እውነቱን ነግረሻት ከዛ በኋላ እኔ እና እሷ ጉዳይ ጭራሽ ቤት ይኸውልሽ አሁን ነገሮችን ስሚ እኔ እሷን ይዣት የመጣሁትኝ ነገሮችን ከኔም ከሷም እንድትሰሚ እንጂ ንቄሽ አይደለም ምንም አይነት ግንኙነት እንደሌለን እንድታቂ ነው እሷ ፊት የምነግርሽ ደግሞ ስሚ እኔ ደግሞ ከሷ ፊት እንድትነግረኝ አልፈልግም በቃ ለምን አንቺ አልሞትም ባንቺ ጥርጣሬሽ እንዲወገድ ነው እየዋሸሁሽ እንዳይመስልሽ ነው እሷን ያመጣሁት አንደኛ ይሄንን ያመጣሁት እሷን የዋሸሁሽ እንዳይመስል ነው ያመጣሁት እኔ ከመጀመሪያው ሄለን የምትባል አምጣላልኩ ምን አላልኩ አስረዳኝ ነቻልሽኩ አስረዳኝ ለምን አንቺ እሺ ሄለን ማለት እሷ የሥራ ባልደረባዬ ነች ተሰሚኛለሽ ይኸውልሽ እና የሥራም እንኳን የሥራ ጓደኛዬ ነች በጣም የቀረ ለምን ተረጋጊ ምን አገባኝ አያገባኝ እኔን አንተ ማናገር ከፈለክ ይኸውልህ አሁን ለስለስ ብዬ ማውራት ለምን እንደሆነ ታውቃለህ ወንድሜ ጥፋት ስላጠፋ ስላስደበደበክ ገባ ይቅርታ ልጠይቅ ነው አሁን ይሄ ልጅ ቤት ስለሌለ ነው እንጂ ቢኖርስ እሷን ይዘህ ስትመጣ ምን እንደሚፈጠር ግን ጭንቅላትህ ያስባል አንተ ምን በሌለ ነገር እኔና እሷ እኮ ምንም ግንኙነት የለንም ይዣት የምመጣው እኮ ከኔም ከፋማ በማያውቀው ነገር ነው ያለው አይኖር እኮ ሰላም አጣቆ በቃ ወይኔ ጉዴ ዝም ብትይ ምን ለምንድን ነው የማትነጋገሩ እስኪዛችሁ በቃ እኔ ጋር ያለውን እውነት በጣም ነው የምታስጠይኝ በቃ አንቺን ማየት ነው ማልፈልግ አልኩሽ በቃ ባንቺ አፍ ምንም አይነት መረዳት አልፈልግም አትፈልጊም በቃ አይመለከተኝም አንድ ጊዜ አሁን ትዳሬን ከዚህ በላይ ዋጋ መክፈል አልፈልግም በቃ ሄደን አንድ ጊዜ አሁን ነገሮች የባሰ እየተበላሸውብኝ ነው የሚመጡት የባሰ ይኸውልሽ ስሚ አይመለከትሽም አልፈልግም የባሰ ነገሮች እየተበላሹብኝ ነው ሄዱት ሄደን በቻልሽ ዝም ብለሽ አድምጫት ነገሮችን ካንቺ አፍ ትክክለኛው ነገር ንገሪያት ምን እኔና አንቺ ያለን ግንኙነት ምንድነው የሚለው ለመስማት ዝግጁ ነሽ ይኸውልሽ ምሳሌ ከሆነ እኔና አቤል ምንም አይነት ግንኙነት የለንም በቃ የሥራ ባልደረባዬ ነው ቤስት ፍሬንድ አለቅ በቃ ሄዱ በጣም ተረድቻቸዋለሁ ምንም የለሽማ ሄለን ነይ አንቺ ተረጋጊ ውጪ ጠብቂኝ እኔ አወራታለሁ ምንም የላችሁ በቃ አመኛለሁ አያ እንዴት እንደምትናናቀት መንቃራ አምጥተ ስርዓት የሌላት ክብር የሌላት ልጅ አምጥተ እኔ መከራ የምታበለኝ ምንድነው አይ እቺ ልጅ እያልክ እንትና ተበቃ የኔ ዘመድ አይደለች እህቴ አይደለች ወይ ምን አይደለች ገብቶሻል የራሷን ክብር የምትጠብቅ ሰው ነች ገብቶሻል በጣም የራሷን ክብር የምትጠብቅ ነው ያመጣት አድምጪ እቺ ጋጦጥ አበር እንኳን አዘጋጅ አንተ ነህ
ይኸውልሽ እቺ ልጅ ለኔ ብላ ነው የመጣችው። አያገባኝም ብላ ቁጭ ማለት እኮ ትችላለች። አሁንም አያገባትም። አትምጣ። ገብቶሻል አይደል? አንተ ጭንቅላት እኔ ነገሮችን እኮ ያስተካክልኩ ስለመሰለኝ ነው። ብትረዳኝስ? ይኸውልሽ ስሚ፣ ከሷ አፍ እኔ እየዋሸሁሽ እየመሰለኝ ስለሆነ ከሷ አፍ ትክክለኛውን ነገር እንድታቂ ነው ያመጣኋት። ሌላ ምንም የለም። እኛም ቤተሰብ ነፍሰ ገዳይ ለማድረግ ነው። ገባ? አሁን ይሄ ልጅ ይኖራል፣ እሷን ይዘህ ትመጣለህ ናቲ፣ ከዛ ይደባደባል። ጭራሽ አለመኖሩ እኮ ደስ ብሎኛል። አይደለም ቢኖር ኑሮስ አንተ በቃ የሚፈጠረውን ነገር ድብድቡን ምኑን ትፈልገዋለህ ማለት ነው። ቤት ውስጥ መጥቼ ላንቺ አላስረዳ? አታስረዳኝ። ካንቺ ጋር ያለኝን ሰላም መመለስ የለብኝም። ከሰው ጋር ማየት አልፈልግም። እሺ እውነታውን እንድታቂ እፈልጋለሁ። እንትን ጋጦት አልፈልጋለሁ። እኔ ከዚህ በኋላ ከሷ ጋር አታየኝም። በቃ እሺ እውነታውን ግን እወቂ። እኮ ሰማሁ። ይቺ ልጅ እኮ ተደብድባለች፣ ተመታለች፣ ተሰድባለች። ምን አገባኝ ብትልስ? ምን አገባኝ ማለት አትችልም። አሁንም ምን አገባት? አትምጣብኝ። እሷ ካልመጣች ሰላም ነኝ በቃ። እሺ ነገሮችን እንድትረጂ ነው እያመጣኋት ያለሁት። አልፈልግም እንዴ። እቺ ልጅ ማለት የሥራ ባልደረባዬ፣ በየቀኑ ስራ ላይ የምንገናኝ ስራ ባልደረባዬ፣ ሌላ ምንም አይነት ግንኙነት የለንም፣ ሊኖረንም አይችልም። ገብቶሻል? በሷ ፊት ለመንገር የፈለኩት ይሄንን ነው። ገብቶሻል? እሷ የራሷ ህይወት ይኖራታል እኮ አላውቅም። ገብቶሻል? ለዚህ ነው ማውራት የፈለኩት በሷ ፊት አንቺ እንድትረጂ ነው። ከሷ አፍ ተረጋግተሽ ከሷ አፍ ያለው ነገር ሄለን ማለት አዎ እሷ ነች እንዲህ ነው ያለ። ለምን አትሰሚንም? ምን ችግር አለ? እሺ ሰማታለሁ። አምጣት። አሁን ሰማታለሁ። በስነ ስርዓት ተረጋግቻለሁ። ይዛትናና እስኪ ልስማትሽ፣ ከልቤ ልስማት። ድፍረት አይናውጣ ተንጣት ከዚህ በኋላ ነገሮችን ማስተካከለሽ እሺ ምንድን ነው ንገሩ። አስረዳ። አሁን ከሷ አፍ ስሚልኝ ነው ወይ ልሰማለት ነው? አዎ እሺ ነገሮቹ እኔ እንደመነሻው ይኸውልሽ እዚህ ደርሳል ብዬ አላሰብኩም። በቃ እያልሽ ያለሽው አንቺ በህልም ስትጠራት የነበረችው ወድሻለሁ ስትላት የነበረችው ሄለን ማን ነች? ሄለን የሚባል ሰው እኔ አላውቅም። የማውቃት ሄለን የሥራ ባልደረቤ የቅርቤ እሷ ነች። ከእሷ ጋር ደግሞ ይኸው ከሷ አፍ ስሚ ምንም አይነት ግንኙነት ንገሪያት። እኔና አንቺ ያለን ነገር እውነታውን ንገሪያት። እንግዲህ እኔም እኮ በጣም በተደጋጋሚ ላወራሽ ሞክሬያለሁ። ስልክም ደውያለሁ፣ ለማግኘትም ለማንሳትም ከዚህ ብዙ ጊዜ ሞክሬያለሁ። ተገናኝተን በጣም ብዙ ነገሮችን ተነጋግረናል። አሁንም ያለው እውነት ሴት ነኝ። ገብቶሻል አይደል? ትዳራችሁ እንዲበተን አልፈልግም። ልጆቻችሁ ያለ እናት ያለ አባት እንዲያድጉ አልፈልግም። አሁንም ቢሆን እኔና አቤል ምንም አይነት ግንኙነት የለንም። አንቺ እንደምታስቢው ምንም ነገር የለም። ገብቶሻል? አሁን አንቺ በተሳሳተ ነገር ነው የተረዳሽው። በጣም ወደው በጣም አከብረው የሥራ ባልደረባዬ ነው። ከዛ ውጪ እኔና እሱ ጋር ምንም አይነት አሁን አንቺ እንደምታስቢው ምንም አይነት ግንኙነት የለንም። ይሄን ለመረዳት ብትሞክሪ ነበር በቃ እስከዛሬ ስንደክም የነበረው እና ይሄን በቃ ማለት በተረጅ ነው። አቤል አንቺ እንደምታስቢው አይነት ሰው አይደለም። በነገርሽ ማለት ከኔ በላይ ታውቂዋለሽ ነው። ግን አቤል በጣም ትዳሩን አክባሪ፣ ስራውንም አክባሪ የምሬን ነው አይደል? አይኔ ከልብሽ አዳምጪኝ። የምሬን ነው ማለት እስኪ አሁን ይወስድ ከእሱ ፊትም ስለሆነ ሳይሆን በጣም ጨዋ፣ ትዳሩን አክባሪ እንደዚህ አሁን አንቺ እንደምትይው አይነት ወንድ አይደለም። እኔም ደግሞ አዳምጪኝ። እኔም ደግሞ በጣም ክብር ያለኝ ሴት ነኝ። ገብቶሻል? ባለትዳር ወንድ ጋር ገብቶ አዳምጪኝ። ባለትዳር መሆኑን እያወቅኩኝ እሱ ጋር መሆን ሴት አይደለም። ገብቶሻል አይደል? አሁን ጨርሻ አይደለ? አንድ ነገር በጣም ብዙ ነገር እየቻልኩ ነው እያወራሁሽ ያለው። አመሰግናለሁ። አሁን ሰማሁሽ አይደለ? አሁን እንድንሰማሽ ነው የፈለግሽ። ምንም አይነት ግንኙነት አንቺ ይሄ ታሪክ ስለነገርሽኝ አይደለም አቤላን፣ አንቺ ስለነገርሽኝ አይደለም እሱ ማላም ነው። ገባሽ? ባንቺ ያለው ነገር ነግሬሻለሁ። ገባሽ? መረዳት አሁን መቀጠል ለመቀጠል እኔ ማምነው የራሴ እንትን አለ። እኔ የምፈልገው ጥያቄ እሱ ጋር ሌላ ነገር አለ እንጂ አንቺ ስለወራሽ አንቺ ስለነገርሽኝ እሱን አላምነው። አንቺ ስለወራሽ ይሄ እንኳን በቃ እኔ ጋር ነው እንኳን አውቀሽ በቃ ሰማሁት ታሪኳን። እሺ እኔና አንቺ አንድ ጊዜ እናውራ። እሺ በምን መንገድ ብነግርሽ ነው የምታምኚኝ ታዲያ? አንተ አልገባህም። የኔ ሀሳብ ሲገባ እቺ ልጅ አትጉዳት።
ሌላም ሰው ጋር ይጎተት ካትሄድ የባሰ አታዋርድ። ገባ? እቺ ስላወራች አይደለም ማምነህ፣ እሷም ስላላወራች አይደለም ማምነህ። እኔ በራሴ መንገድ ማመን ባለብኝ አምናለሁ። አዝናለሁ። በቃ እኔ ማድረግ የምችለው ዳሬ ለምን በቃ አረክኩ ብዙ ነገር ካንቺ ጋር ያለኝን ሰላም ለመመለስ ሞክሬያለሁ። አሁን በጣም ይቅርታ ስለበጠበጥኩሽ እስከዛሬ። በቃ ልጁ እንዳይመጣ ሌላ ነገር ውስጥ እንዳታስገባው በአንተ ምክንያት እነሱን ተጣልተናል። እስከዛሬ ስለበጠበጥኩሽ በጣም ይቅርታ። ምንም ችግር የለም። በጣም አዝናለሁ። ሁልጊዜ እንደዚህ ነው በቃ ማለት ነው። ዝም ብለህ ሂድ። ጭራሽ ደፋር ቤት ይዘህ መጣ ደግሞ